በድህነት ምክንያት ጥላችሁ የሄደችን አንድ ልባችሁን የሰበረችውን የቀድሞ ሚስታችሁን ከዓመታት በኋላ ቢሊዮነር ሆናችሁ ብታገኟት ምን ታደርጓታላችሁ? በቀሏታላችሁ ወይስ እንደገና በፍቅር ትወድቃላችሁ? ኦዛን የተራመደው የበቀል መንገድ ነበር። ኤስራን አዋርዶ ከኩባንያው ሊያባራት ቢሞክርም የድሮ የፍቅር እሳት ግን በውስጣቸው ገና አልጠፋም ነበር። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በአማርኛ ተተርጎሞ በሀገራችን የብዙዎችን ልብ የሰረቀውን ሳቅና ለቅሶ ፍቅርና በቀልን በአንድ ላይ የያዘውን ድንቅ የቱርክ ድራማ ሙሉ ታሪክ ይዘንላችሁ መጥተናል። አሽክ ማንቲክ ኢንቲካም ይሰኛል። በአጭሩ ፍቅር፣ ብልሃትና በቀል የሚለውን ስያሜ ይዛል። ዛሬ በዚህ ቪዲዮአችን የኤስራንና የኦዛንን እብድ የፍቅር ጉዞ፣ በውስጥ ያሉትን ስውር ሚስጥሮችና ይሄ ድራማ ለምን ሁላችን ሊማርከን እንደቻለ በጥልቀት እንመረምራለን። ሰብስክራይብ ካደረጋችሁ ቀጥታ ወደ ታሪኩ እንገባለን። ታሪኩ የሚጀምረው ከኤስራ ህይወት ነው። ኤስራ እናቷ በድህነት ምክንያት ስትሰቃይ አይታ ስላሳደገች እሷ ግን በፍጹም እንዳይደርስባት ትፈልጋለች። ለዚህም ነው ብልሃት ወይም ማንቲክ በመጠቀም የወደፊት ተስፋ አለ ያለችውን ኢንጂነሩን ኦዛንን የምታገባው። ኦዛን ኤስራን በቅንነት ይወዳታል፣ ነገር ግን ኑሮ መክረር ይጀምራል። ኦዛን የራሱን የቴክኖሎጂ ኩባንያ ለመክፈት ስራውን ይለቃል። ቤታቸው በዕዳ ይሞላል። ምስኪኗ ኤስራ ቤቱን ለመደገፍ ስትል በቀን 3 ስራ ትሰራለች። በመጨረሻም ድካምና ተስፋ መቁረጥ ሲበዛባት ኦዛንን ጥላው ለመፍታት ትገደዳለች። ኦዛን ግን በችግሬ ጊዜ ጥላኝ ሄደሽ ብሎ ልቡ ይሰበራል። ብዙ ጊዜ ያልፋል። ኦዛን የሰራው መተግበሪያ እጅግ ስኬታማ ይሆናል። እርሱም በሀገሪቱ ካሉ ወጣት ቢሊዮነሮች አንዱ ይሆናል። ኤስራ ግን አሁንም በድህነት ውስጥ ናት። በአጋጣሚ እሷ ተቀጥራ ለመስራት ያመለከተችበት ትልቅ ኩባንያ የኦዛን ኩባንያ ሆኖ ታገኘዋለች። እዚህ ጋር ነው እንግዲህ በቀል የሚጀምረው። ኦዛን ኤስራን ከኩባንያው ሲያያት በድህነቱ ጊዜ ጥላው ሄደችው ያቺ ሴት ሊበቀላትና ሊያዋርዳት ይወስናል። እሷን እንደ አንድ ተራ ሰራተኛ እያደረገ ሊያስጨንቃት ይሞክራል። ኤስራ ግን በቀላሉ እጅ የምትሰጥ አይነት ሴት አልነበረችም። የኦዛንን ኩራት ለመስመር በቆራጥነት መስራት ትጀምራለች። ሁሉም እርስ በርስ ለመበቃቀል ሲሞክሩ የሚፈጠረው የነገር ፍጥጫ ፊልሙን እጅግ በጣም አዝናኝ ያደርገዋል። እርግጥ ነው የቱርክ ድራማ ለሶስተኛ ወገን አይሆንም። በታሪክ ውስጥ የኦዛን የንግድ አጋሮች የሆኑት ወንድምና እህት ቺናርና ቻግላ ይገባሉ። ቻግላ ኦዛንን በከባድ ፍቅር ትወዳለች። እሱን የራሷ ለማድረግም ተንኮል ትሰራለች። በሌላ በኩል ደግሞ ቅኑና ሀብታሙ ቺናር በኤስራ ፍቅር ይወድቃል። ይህ የፍቅር 3 ማዕዘን የኦዛንን እውነተኛ ስሜት አውጥቶታል። ኦዛን ኤስራንን እጠላታለሁ ቢልም ቺናር ወደ ኤስራ በቀረበ ቁጥር በቅናት ስሜት እብድ ሊሆን ይደርሳል። ያ ድሮ ፍቅሩ እንዳልሞተ ለራሱ ማመን ያቅተዋል። ኤስራን ብትሆን የኦዛንና የቻግላን መቀራረብ ስታይ ቅናት እሳት ይለኮስባታል። ከዋናው ድራማ ውጪ ይህ ፊልም ሰልችቶን እንዳናለቅስ የሚያደርገው የሁለቱ ወገን እናቶች ጦርነት ነው። የኤስራ እናት ሜኔክሼ እና የኦዛን እናት ዙምሩት ልጇ ሀብታም ስለሆነላት ብቻ ሰፈሩን የምትነቅ ራሷን ያበጠች ሀብታም ሴት አድርጋ ትቆጥራለች። ሜኔክሼ ግን የራሷ የምግብ ቤት ያላት ኩሩ ሴት ናት። እነዚህ ሁለት እናቶች በሚገናኙበት ጊዜ የሚፈጠረው ጭቅጭቅና ሰፈር ውስጥ የሚያደርጉት ውድድር ለፊልሙ ታላቅ ሳቅን ይጨምራል። የረዳት ገጸ ባህሪያቱ አቀራረብ ፊልሙን ፍጹም አሰልቺ እንዳይሆን አድርጎታል።
በአጠቃላይ አሽክ ማንቲክ ኢንቲካም ወይም ላቭ ሎጂክ ሪቨንጅ ብለን የምንጠራው ይህ ቱርኪሽ ሲሪስ በቀሌቱንም ያህል የበረታ ቢሆን በእውነተኛ ፍቅር ፊት መቅለጡ እንደማይቀር የሚያሳይ ድንቅ ድራማ ነው። እናንተስ ስለዚህ ድራማ ምን ታስባላችሁ? በኦዛን ቦታ ብትሆኑ የቀድሞ ባለቤታችሁን በቀሏት ነበር ወይስ ይቅር ትሏት ነበር? አስተያየታችሁን በኮሜንት አስፍሩልኝ። ቪዲዮውን ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ ምርጥ ፊልም ሪቪው እንደምንገናኝ ተስፋ አድርጋለሁ። ሰላም።